ስለዚህ ብዙ አባታችን ቆባችን አውልቀው ጸሎት የሚያደርሱበት ጊዜ ይሆናል። እነሱ ፊት ለፊት ተኝተው ለዓለም መሞታቸው እስከ ዕለተ ሞታቸው ከዚህ ቀጥሎ በሚያገለግሉበት በዘመናቸው ለእግዚአብሔር የራሳቸውን የሰጡት መሆናቸውን ለማሳየት ለዓለም መሞታቸውን ለማሳየት በመንበረ ታቦት ፊት እነሱ ሁለቱ እጩ ካህናትና እጩ ዲያቆን ይተኛሉ። እኛ ደግሞ በያለንበት ተንበርክከን ይሄ የሚቀበሉት ሕይወት በራሳቸው ኃይል ብቻ የማይፈጸም እንደመሆኑ መጠን የቅዱሳን ምልጃ የእግዚአብሔር ጸጋ ያስፈልጋል። ከዚህም የተነሳ እያንዳንዳችን ከቅዱሳን ጋር እንደሆነ ለእነሱ ሕይወትና ለአገልግሎታቸው ለመጸለይ በመዘጋጀታችን እንበረከካለን። እነሱ ደግሞ ለዓለም የሞትን ለማስመሰል ፊት ለፊት ይተኛሉ ማለት ነው። የተወደዳችሁ መምህራኖቼ ሆይ፣ ካህናት፣ ገዳማውያን ሁላችሁ ሁሉን የሚችል እግዚአብሔር ካህናት እንዲሆኑ በመረጣቸው በእነዚህ አገልጋዮች ላይ ሰማያዊ ስጦታዎችን እንዲያፈስላቸው እንጸልይ። ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ክርስቶስ ሆይ ማረን፣ ክርስቶስ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን እንላለን። ሰማያዊ አምላክ ሆይ ማረን፣ መድኃኔዓለም ወልድ አምላክ ሆይ ማረን፣ መንፈስ ቅዱስ አምላክ ሆይ ማረን፣ ሥላሴ አንድ አምላክ ሆይ ማረን፣ ቅድስት ማርያም አምላክና ለምኝልን፣ ክርስቶስና ለምኝልን፣ ቤተ ክርስቲያንና ለምኝልን፣ ቅዱስ ሚካኤል ለምኝልን፣ ቅዱስ ገብርኤል ለምኝልን፣ ቅዱስ ሊቃነ መላእክትና መላእክት ሁላችን ለምኑልን፣ ቅዱስ መጥምቁ ዮሐንስ ለምኑልን፣ ቅዱስ እስጢፋኖስ ለምኑልን፣ ቅዱስ ዮሴፍ ለምኑልን፣ ሳን ጴጥሮስና ጳውሎስ ሐዋርያትና ወንጌላውያን ሁላችን ለምኑልን፣ ቅዱስ ባስልዮስ ለምኑልን፣ ቅዱስ አትናቴዎስ ለምኑልን፣ ቅዱስ ማርቲን፣ ቅዱስ ፍራንቸስኮስ፣ ቅዱስ ኪያራ፣
ኤልሳቤጥ ቅድስት ማርገሪታ ሜሪያላቦን ቅድስት ቴሬዛ ቅዱስ ዳንኤል ኮምቦኔ ቅዱስ ጴጥሮስ ክላበ ቅድስት ዮሴፋና ባክታ አባ ገብረ ሚካኤል እንለምንሃለን፣ ስማን እንላለን። እኛ ኃጢአተኞችን እንድትራራለን እንለምንሃለን፣ ስማን። ለእውነተኛ ንስሐ እንድትመራ እንለምንሃለን፣ ስማን። ቤተ ክርስቲያንን እንድትመራ እንለምንሃለን፣ ስማን። ሊቃነ ጳጳሳትን አቡናትና ቤተ ክህነትን በሙሉ እንድትጠብቃቸው እንለምንሃለን፣ ስማን። እግዚአብሔር ራሱ የመረጣቸውን ልጆቹን በመንፈሱ እንዲያጸድቃቸውና እንዲያጠነክራቸው እንዲባርካቸው እንለምንሃለን፣ ስማን። እነኚህን ማዕረገ ድቁናና ማዕረገ ክህነት እንዲቀበሉ የመረጥካቸውን እስከ መጨረሻ እንድትጠብቃቸው እንለምንሃለን፣ ስማን። እግዚአብሔር ሕይወታቸውን ለማቅረብ የበቁትን የእነዚህን ልጆች ወላጆችና የረዱትንም ሁሉ እንድትባርካቸው እንለምንሃለን፣ ስማን። ራራልን፣ አድምጠን ማረን እንላለን። የዓለምን ኃጢአት የምታጠፋ የእግዚአብሔር የዓለምን ኃጢአት የምታጠፋ የእግዚአብሔር አድምጠን። የዓለምን ኃጢአት የምታጠፋ የእግዚአብሔር ማረን። ክርስቶስ ሆይ ስማን፣ ክርስቶስ ሆይ ስማን። ክርስቶስ ሆይ አድምጠን፣ ክርስቶስ ሆይ አድምጠን። ጌታ ሆይ ማረን፣ ጌታ ሆይ ማረን። ክርስቶስ ሆይ ማረን፣ ክርስቶስ ሆይ ማረን። ጌታ አምላካችን ሆይ አድምጠንና በእነዚህ በአንተ አገልጋዮች ላይ የመንፈስ ቅዱስ በረከትና የክህነትን ኃይል አፍስስላቸው። ለመንፈሳዊ አገልግሎት የምናቀርባቸውን እነዚህ አገልጋዮችህን ባለማቋረጥ ለጋስነት እንድታበለጽጋቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንለምንሃለን። አሜን። አሁን እንቆማለን። አሁን እነሱ ለፊት ይቆማሉ። ዲያቆኑ ለፊት ይቀርባል። ቺቹ ዲያቆን ወደ ብፁዕ አባታችን እጃቸውን ጭነው የመንፈስ ቅዱስን ጸጋ ለእጁ ዲያቆን ይጸልያሉ።
ይሆናል። በቤተ ክርስቲያን ቅዱስ አገልግሎት ለመስጠት የተገባ ነው ብለህ ላንተ ያቀረብከውን ይህንን ልጃችንን ገብረ ማርያምን በጸጋ ቀድሰው። እንድትቀድሰውም በጌታችን በመድኃኒታችን በኢየሱስ ክርስቶስ እንለምንሃለን። ሁሉን የምትችል አምላካችን ሆይ ሁሉን ነገር ፈጥረህ ለአንተ የሚሰሩበትን መንገድ ያዘጋጀኸው አንተ ነህ። ዛሬ ከኛ ጋር መኖርህን ግልጽ አንተ በሁሉም ዘመን የምትኖር ነህ። ሁሉን ነገር አዘጋጅተህ በቸርነትህ አዲስ አድርገሃል። ኃይልና እውቀት በሆነው በልጅ በኢየሱስ ክርስቶስ አማካኝነት የፍቅርህን ሥራ ትፈጽማለህ። የክርስቶስ አካል የሆነችው ቤተ ክርስቲያንን በተለያየ ጸጋዎች አቁመሃል። ቅዱሳን ተግባርን የመፈጸም 3 ደረጃዎችን አዘጋጅተህ በእምነት በፍቅርና በአንድነት እንድታድግና እንድትጠነክር ታደርጋለህ። በብሉይ ኪዳን ሌዋውያንን መርጠህ ጸጋህን ተቀብለው በቅዱሳን ታቦት እንዲያገለግሉ አደረግህ። የቤተ ክርስቲያን ስራ ሲጀመር የልጅ ሐዋርያ በመንፈስ ቅዱስ ተመርተው በሰው ዘንድ የተመሰገኑትን 7 ሰዎችን ከእነሱ ጋር እንዲሰሩ መረጣቸው። በጸሎት በእነሱ እጅ በመጫንና የእርዳታ ስራ እንዲሰሩ አደራ በመስጠት እነርሱ ለጸሎትና ወንጌልን ለማብሰር በሙሉ ልብ መትጋት ጀመሩ። አሁንም አምላካችን ሆይ ጸሎታችንን ሰምተህ በቅድስት ቤተ ክርስቲያን በታቦትህ እንዲያገለግል ዲያቆን ያደረገውን ይህንን ልጃችንን ገብረ ማርያምን በቸርነት ተመልከተው። ጌታ ሆይ በእሱ ላይ መንፈስ ቅዱስ እንድታወርድ አጥብቀን እንለምንሃለን። ያንተ መንፈስ ቅዱስ እሱን በ7ቱ ስጦታዎች አጠንክሮ የድቁናን ተግባራት በታማኝነት እንዲፈጽም አድርግ። ለመንፈሳዊ ሕይወት መልካም ምሳሌ እንዲሆን አድርገው። ዋና ተግባሩን እየፈጸመ ለድሆችና ለደካሞች የሚራራ ሆኖ የልብ ንጽሕናውን እየፈጸመ ለድሆች እና ለደካሞች የሚራራ ሆነው የልብ ንጽሕናቸውን እያጠነከረ በመንፈስ ብርቱዎችና ታማኝ አድርገው። ከአንተና ከመንፈስ ቅዱስ ጋር ለዘላለም በሚኖረውና በሚነግሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንለምንሃለን። አሁን ከዚህ በመቀጠል ድቁና ስቶላ የሚሰጥበት ጊዜ ይሆናል። ይህንን ስቶላ እና የድቁና ቀሚሱን እንዲያለብሱልን ጠይቀው ክቡር አባ አማኑኤል ዮሴፍን ይሆናል። ያው ይህ ድቁና በቤተክርስቲያን ላይ ቋሚ ድቁናና ጊዜያዊ ድቁና አገልግሎት አለ። አሁን እሱ የሚቀበለው የጊዜያዊ ድቁና አገልግሎት ነው። ስለዚህ ስቶላውን ከግራ ወደ ቀኝ ይለብሳል። ጭብጨባ የለም። ያሳየች ነው ቤተክርስቲያን። እግዚአብሔር እናመሰግናለን። ለቅዱስ ቤተክርስቲያን አንድ
ተጨማሪ አገልጋይ ስላገኘን መጽሐፍ ቅዱስ እንደምለው መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው። ከዛ ምን አድርጉ ይላል? የመከሩን ጌታ ለምኑ፣ ለመከሩ ተጨማሪ ሰራተኛ እንዲሰጥ። ስለዚህ ዛሬ ለሆሳዕና ክርስቶስ ተጨማሪ ሰራተኛ ስለሰጠልን አሁንም እግዚአብሔር እናመስግን። አሁን የመንፈስ ቅዱስ ሙቀት ሳይሰማ አሁን ደግሞ ዳልማቲክ የሚባለው የድቁና ልብስ እየለበሰ ነው። እግዚአብሔር እናመሰግናለን። እግዚአብሔር እናመሰግናለን። ቤተሰቦቻቸውን እናመሰግናለን። ለአንድ አገልጋይ ስለሰጡን ለቤተሰቦቻቸው ጭብጨባ። አሁን ከዚህ በመቀጠል ያው በቅዳሴ ውስጥ ወንጌልን ማንበብ እንድችል ወንጌልን መስበክ እንድችል ይሄ የማንበብና የመስበክ ስልጣን ይሰጠዋል ማለት ነው ከብፁዕ አባታችን። አሁን ወንጌልን ለማወጅ ጸጋ ስለተሰጠ የክርስቶስን ወንጌል የምትሰብከውን እመን፣ የምታምነውን አስተምር፣ የምታስተምረውን ደግሞ ኖርበት። ሰላም ካንተ ጋር ይሁን ከመንፈስም ጋር ይስጥልን። ስለዚህ አሁን ሙሉ የዲቁና ስነስርዓቱን ጨርሷል። ሙሉ አገልግሎት ዝግጁ መሆኑን አሳይቷል ማለት ነው። አሁን ዲያቆን ወደ ቦታው ይመለሳሉ። የክህነት ስነስርዓት የምንቀጥልበት ጊዜ ይሆናል። አሁን ለእጆቹ የክህነት ስነስርዓቱን ጸሎት ከብፁዕ አባታችን የምጸለይበት ወይም የሚጸልዩበት ጊዜ ይሆናል። የመንፈስ ቅዱስ ስጦታን ይመኛሉ፣ ለነሱ ይጸልያሉ። ከዚህ በመቀጠል ብፁዕ አባታችን እጃቸውን ጭነው መንፈስ ቅዱስ ስለተማጸኑ መዘምራን መዝሙር እየዘመሩ ካህናት ሁላቸውን ደግሞ እጃቸውን በእነኚህ በአዲሶቹ ካህናት ላይ የሚጭኑበት ጊዜ ይሆናል ማለት ነው። ካህናት ከብፁዕ አባታችን በመቀጠል በዚሁ እንቀጥላለን። ከዚህ በዚህ እየመጣ በዚህ ወደ ዛ እንሄዳለን ማለት ነው።
Thank you.